ሳልፍ ደስታ የሚያደርገኝ አሳጣኝ። አበድኩ። ልቤ በደስታ ጣል ልትል ደረሰች። የባሰ ደስታዬን ጣራ ያስነካ ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንደማርበት የተመደብኩት ትምህርት ቤት ነበር። ታሪካዊውና ታላቁ ወይዘሮ ሲን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ሲን እንደመግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኑ፣ የቀለም ቢባል የሙያ እንዳውም ከዚያ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረጅምና ግርማ ሞገስ የተላበጨ ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩት ጋር ስወዳድረው አመዳም ሆነብኝ፣ ኮሰሰብኝ። የሆኑ ክላሶችን ማሳያቸው የዶሮ ቤት መስለው ታዩኝ። ወይ ሞት ይርሳኝ! እንዲህ በደስታ ሰክሬ ጓደኛዬን አብሮ አደጌን አላሚን ረሳሁት። የት ሄደ? ፍለጋ ጀመርኩ። አላሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝና ነበር የሚያውቀው። ትምህርት ቤቱን አካል እየሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንቀመጥባት ትንሿ ጫካ ሄድኩ። ያውና ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳሙሳ ጥቅልል ብሎ ውስጡ የሐዘን ምስር ተሞልቶበት ግራ ገባኝ። በዚህ ልዩ ቀን እንኳን አላሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው? ካርዱን ባይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆ ነው ያለፈው። ያው ከትምህርት ቤቱ አንደኛ ወጥቶ ምን ሆንክ? እነዚህ ምን ጎለተክ? እኔም እንደ ሳምቡሳ እጥፍጥፍ ብዬ አላሚን ጎን ተቀመጥኩ። ጠጋለልኝ። በቃ ሁለታችንም የሚኒስትሪ ካርዳችን አንከርፍፈን በትካዜ ቁጭ አልን። ከሩቅ ለሚመለከትን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ መያዝ ሌላ እንድከፍልበት ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን ደሴ ቆጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አላሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራህ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገር ትዝ የሚል አይኖቿና ከንፈሮቿና እንጂ አፍራህ ውብ የሚለው ቃል የማይገልጻት ውብ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት በሬት ጠቅልላ ካሰረችው ስትፈታው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ። አቤት አቤት አቤት! ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራን ፀጉር ይመስለኝ ነበር። እጆቿ፣ እግሯ! ኧረ የአፍራ ቁንጅና በመቶ ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆዎች ሀገር ሲባል አፍራ ትዝ ትለኝና ሀቅ ነው እላለሁ። እንዲያውም ወሎ አፍራን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ አይመስለኝም። ታዲያ አሁን ሁሉ ቁንጅና ይዛው 7ኛ እና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄ ጉድ ሸለን ማማረችን ታምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥለው ነው እኮ ያሰማሩኝ። ዳኛቸውን ሌላ ክላስ የሚማር ጓደኛችን ልክ የእረፍት ሰዓት ሲደወል እንቅፋት እስኪደፋው የሮጠኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራ ያለችበት ክላስ አንድ ቀን ብማር አንጎሌ ከፈት ነበር። ከመቶ ነው ማመጣው ነበር። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ
ቱሪስት ናችሁ እኮ ቱሪስት። በኢትዮጵያ ብቻ በደሴ ብቻ በቆጨራ ትምህርት ቤት ብቻ በሰባተኛ ሺህ ብቻ ክፍል የምትገኝ ብርቅዬ ፍጥረት እየጎበኛችሁ እውነት አለው አፍራ እነዚያን አይኖቿን እንዴት ታሳርፍብን። ልባችን ከቅቤ የተሰራች መስል ቅልጥ። ደሞ አይኖቿ ጨፍና የምትስቀው ነገር አላት። አቤት ሲያምርባት። አፍራ 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 ሳር ቅጠሉ አፍራ አፍራ እንዳለ ታዲያ ሳጋ ማውራቱ ለመቀራረቡ ማይጥር ማን ነው? አፍራ ወይንሸትና ሰዓዳ አንድ ወንበር ላይ ነው የሚቀመጡት። እውነቱን ለመናገር አፍራን አይቼ ዳርና ዳር የተቀመጡት ወይንሸትና ሰዓዳን ስመለከት የውድ ሰው አይመስልኝም። ይቅር ይበለኝ። አፍራን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩኝ። ለነገሩ ሁላችንም የክላስ ልጆች የኮንን ዙሪያውን የቀበልን አረብ ነበር የምንመስለው። አፍራ የምትባል ውድ እንዳሳሳጣን መሃላችን ጥሎብኝ ምን አድርግ። ሰባተኛ ክፍል ማን አለ ቢባል አፍራ ብቻ። አፍራ ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5 ለአፍራ ነው። በእርግጥ አፍራ 5ም አትመልስም፣ ግን ፈገግ ይላታል። ግን እኮ እና ሀበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብረው። ምናከብረው ቆንጆን ሴት ነው። ምስኪን ጓደኛ አላሚን ታዲያ ከዚህ ተአምረኛ ልጅ ፍቅር ያዘው። ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል፣ እናቱም አቅመ ደካማ ነበሩ። እማማ ከድጃት ልጅነት ይበላቸው ዛሬ በሕይወት የሉ። ከትምህርት ቤት መልስ በ30 ሰዓት መስጊድ ሊሰግዱ የሚገቡ ሰዎች ጫማ በመጠበቅማ በጥረግ ነበር ራሱን እናቱን የሚያስተዳድረው። አፍራ እንዳፈቀረ የነገረኝ በሐሳብ መንምኖ ሳርካካለ በኋላ ነበር። ሲጀመር አላሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አላሚን የምትወደው። አላሚን አለች ስትጠራው አቤት። ምን ነው ትምህርት ከበደህ እንዴ? አይ ምን ነው ታዲያ ፊት ጭዋለ? በሐዘን እያየችው እንጀራ እየጋገረች ስለነበረ ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ለቅልቃ ሰጠችኝ። እኔ ላጥ ሳደርገው አላሚን የእንጀራዋ ቁጥር መስል እንጀራው በትኩረት ይመለከተዋል። በሐሳብ ጭልጥ አለ። አላሚንም በትኩረት ያየሁት ከዚህ ቀን በኋላ ነበረ። እውነትም ጭንቅላቸው ብቻ ቀርተዋል ነበር። አንተም ሆነ ነው ወስፍ ያክልክኩ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲህ ቋጥኛ ያክላል እንዴ? አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያም ሂደህ እዛ። እኔ ሚስጥራችንን ለሰው ተናግሬ አውቃለሁ? እሱማ ተናግረህ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምን መሰለህ አቡቹ፣ አፍራን ያት ይለኛል። ማታ ማታ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ፣ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው?
ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራፍ ቤት ፊት ለፊት ካለው ካራምቡላ ከሚጫወቱበት ቤት ገብቼ በሩቅ ቤታቸውን አየዋለሁ። ግን አትወጣም። አባቷ ቀስ እያሉ እየተራመዱ በር ላይ ሆኖ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኝ። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቁሜ እጠብቃታለሁ። ቁርስም ምሳም አልበላም። እሁድ ካራምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣ እና ብታየኝስ ብዬ እፈራለሁ። ዝም ብዬ በየመንገዱ እመላለሳለሁ። አፍራህን ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም እባክህ። እና ምንድን ነው? እኔ እንጃ። ፍቅር ነው መሰለኝ። በቃ ከዛ ቀን ጀምሮ ወሬ ሁሉ አፍራ ሆነች። አቡቹ ቅድማት ስንማር አፍራ ያን ከባድ ጥያቄ ስመልሰው አልገረመህም ይለኛል። አልመሰለሰችውም እኮ ተሳሳለች። ባቄ ትቸራታቸው ነው የተሳሳቱት ይለኛል ኮሰር ብሎ። አፍራ የማትስ ሊቅ፣ አፍራ የውበት ጥግ። የውበት እንኳ እውነት ነው። አፍራ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ሳፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበር። ሂሳብ አሰሪያችን ጭምር። መቼስ ሂሳብ አስተማሪያችን እያካፈሉ እየደመሩ እየቀነሱ እያባዙ ሲያስቧት አይቀሩም አፍራህን። አንዳንዴ ቡዝ ብለው መላጣቸው ላይ ጭፍጭፍ ሲለመገ ያሳዙኛል። ወይኔ ምን ነው ያችን አመዳና ሙግቼ 5 ልጅ ባልወለድኩ ኖሮ እያሉ ሚስታቸውን የሚቆጭ ነው የሚመስሉ። እኔን አላሚን ወደ ቤት ስንሄድ አፍራህና ጓደኞቿ ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ ባናና ማስቲካ ልጣጩን ጥላ ወደ ጉድጓድ ተቀላቀለችው እና የማስቲካውን ልጣጭ የጣለችበት ቦታ ሲንደርስ አላሚን ተስገቦ ብቻውን የማስቲካ መሸፈኛ ወረቀት አነሳ። የሆነ ከባድ ቅርስ ያገኘ ነበር ይመስለው። ለራሴ ማመን ከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበረ። ለእርሱ ብቻ በሚታር ስውር ቀለም የአፍራህ ምስል የታተመበት ሲመስለኝ። ጉድ እኮ ነው። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራሁን ለ2 ወራት መለየት ለአላሚን የቁም ሞት ነበረ። ሱስ ሆናበታለች። አፍራህ ዓለምን አጨላለማ በነፍስ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛው ቆሞ አፍራን ስትወጣ ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብዱ ደረሰ። ታዲያ በመሃል በጣም የምንወዳቸው ሼህ ያሲን የሚባል ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አላሚንን ምክር እንድትለግስልኝ ፈልጌ ነበር ልጅ። እሺ ሼህ። አንዳንድ ጊዜ ከቁርአን ቤትም ይቀራል፣ ሁለተኛም ደግሞ ቁማር ቤት አየነው ይላሉ። ይሄና ጉልባህዱን እንድተውና እንድስተካከል ብታደርግልኝ ጓደኛ ስለሆነ እንድትመክረው ብዬ ነበረ። አደራህን ልጅ ምከረው። እሺ። ወደ ሃይማኖት ይመለስ። ጥሩ ልጅ የነበረውን አሁን ተበላሽቶብኛል። እባክህ ምከርልኝ። እሺ። አደራ አደራ። እሺ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁ ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች በዋልንበት ፈረጁኝ። አላሚን አንድ ቀን እየታጠፈ ቤት መጣ። ከመቸኮል ብዛት
ድመታችን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ ጮኸች። የና አፍራ ቤት ለካ እኔ በምቆምበት በኩል አይደለም፣ በኋላ በኩል ነው። በዘይት ቤቱ ጋር በዛ በኩል ነው የምትወጣው። ተሸውጄ ዛሬ በአጋጣሚ በዛ ሲሄድ ከእናቷ ጋር ሆና ፊት ለፊት በቃ እንደዛና እንደዚህ ሆነን ግጥምጥም ምን ያህል ነው ወላሂ። አውዙ ቢላሂ ልሮጥ ነበር። አውዙ ቢላሂ ልሮጥ ነበር። እንደዚህ ሁኜ እኮ ነው ያየችኝ። ደብራለሁ እንዴ አለኝ። ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የምር አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ያላት ቲሸርት በውስጤ እያሰብኩ አይገርምም? ከእናቷ ጋር ሆና በቃ እንደዚህና እንደዛ ተገጣጠሙ። ወላሂ አምሮባታል። አቦቹ ብታያት ያቺ የምታውቃት አፍራ አይደለችም። በቃ እዚህና ዘውነን እኮ ነው የተያየነው። እጆችን ቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የሀፍረት፣ የሙኘት ብርሃን ይረበጫሉ። ፊቱ ላይ ደስታ እንዳረበበት ልሸኘው ወጣሁ። ልንለያይ ስንል አቤት ምን ነው? ሁለት ብር አለህ እንዴ? አላሚን እንኳን ደፍሮ ብር መጠየቅ የዋሰውን ደብተር እንኳን መልሱልኝ ለማለት የሚፈራ ልጅ ነበረ። ብር ስላልያዝኩ ወደ ቤት ተመልሼ ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲስ ያና አፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራን ሲጠብቅ ነበረ። አራቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘው የና አፍራህ ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ ረዳ። ቅስሙ ተሰበረ። ቢሆንም እና አፍራህ ሰፈር መሄድ አላቆመም። በየቀኑ ያን ሰፈር ሳይረግጥ አይውልም። ሸርፍ ተራ፣ ትርሙሱ፣ ግርግሩ፣ ጫት ተራው፣ መኪናው የደሴ አንደኛ ቆጢ ሰፈር። ይሄ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶችና ነፍሶች የተደረደረባት ገበያ አይደለችም እንዴ? እሷ ከሌለች ለምን ትሄዳለች እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና ስራ ልጀምር ነው። የምን ስራ? አሺዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አሺዚ ላይ ስራ ልጀምር ነው። እናቴን ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬ እሄዳለሁ። ብታይ ስራው እኮ በጣም ቀላል ነው። አብሬ እሄዳለሁ። ፊቱ ላይ ተስፋ ይንቀላቀላል። በቀጫጭኞቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታጉ ተማሪ። ይሄ ፍቅር የሚልህ ነገር ምን አይነት ልክፍ ነው በእግዚአብሔር። ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባር ተፈንክቶና ክንዱ ተላልጠው መጣ። ሰው ሁሉ እንኳን አላህ አተረፈህ እያለ አዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀት አይቶ የሚያስታምም የለም። መቼ ምን አገኘህ አላሚ? አላህ ያሸርህ ልጄ። ምን አገኘህ ልጄ? አላህ ያሸርህ፣ አላህ ያሸርህ፣ አላህ ይማረህ፣ አላህ ያሸርህ።
አንተ አፍሪያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታቸዋለች? ያንን ገደል እያየች ፈርታም ይሆናል እኮ። ደብረ ሲና ምሳ በልታለች፣ ቆሎም ገዝታ ሊሆን ይችላል። እነዛው ዋሻዎች ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። አፍራ ባለፈችበት መንገድ በማለፉ ምናባ ወዳናዋን ተከትሎ ሲነጉድ ታየ። ምስኪን አላሚን። ቀስ በቀስ አላሚን ነገሮችን ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸው የትምህርት ቤታችን ጥበቃ ጋሽ ደምሴን ትምህርት መቼ ነው የሚጀምረው? ትምህርት የሚጀመርበትን አላውቅም። አንተ የትምህርት ፍላጎት ኑሮ ትምህርት የሚጀመርበት ትጠይቃለህ። ይሄን ልጅ እዛ ሄዶ ኳስ ሲራገጥ ይውላል። አንተን የወለዱ እናትና አባት እንዴት ይኮሩ! እሰይ ልጄ፣ እሰይ ልጄ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራ ፍቅሩን ሳይነግራት በየቀኑ እያያት በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራ ስጦታ አልሰጣት አሰበ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አላሚን አንድ የ50 ብርና 3 10 ብር ከኪሱ አውጥቶ አሳየኝ። ጌታ መጣኸው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራ ስጦታ ለመግዛት በድፍን ደስ የስጦታ መሸጫ ቤት ዞርን። ለአፍራህ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ ወስጫው ምንም ጠፋ። አሁን አፍራህን እኔም እንዳላሚን አንኩም ፈራት። ይሄ ወደ 9ኛ ክፍል ስናልፍ አፍራ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲንገባን እኔ ወደ 10ኛ ክፍል ሳልፍ ደሴን ለቀቁ። ውድ ጓደኛዬን ከነኖሮ ድቅስቃሱን ብቻውን ትቼው በቃ ካላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄ እንደሚይዘው እንጃ ስልክ እንኳን አልደውልለት። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱ ደበዘዘ። በራሴ የህይወት አዙሪት በራሴ የጓደኞች ተከብቤ አላሚን ምርጡን ጓደኛዬን ከነመኖር ረሳሁት። መቼስ ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበረ። የጓደኝነት መንፈሱ ከተማ መግቢያ በር ላይ ቆሞ ይጠበቀኝ መስል ገና ሸዋ በር ስደርስ አላሚን ከነናፍቆቷ ሙሬን ሞላ። በቀጣይ ቀን እና አላሚን ቤት ስሄድ እናቱ እንደሞቱ አላሚን የአይሱዝ ረዳት እንደሆነ ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችን። ሸርፍ ተራ ሄድኩ። ትርሙሱ ጉዘበታል። አዳዲስ ህንጣዎች ወረታል። ጣሪያን በሰራው ጅብሩክ በሚባለው ገበያ አዳራሽ ውስጥ ለውጥ ብዙ አይሱዙ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስር ብዙ ወጣቶች ሰብስበው ጫት እየቃመቁ ያለ ወግ ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቁት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናሁ። አላሚን አየሁት። ጫቱ በግራ እጁ እንደያዘ እኔ አላምንም። አቡሹ እንዳትሉ ተቃቀፍን። አላሚን እንደዛው እንደ ድሮው ክስት እንዳለ ነው። ጥርሱ በጫት በልዘዋል። ሲያይ ትንሽ ተሳቀቀ። ትክሻ
ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና ያ አላህ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለው ካፌ ገባን። አንተ እንዴት ነህ? ሰላም ነው? አቡቹ እንዴት ነህ? ደግሞ ሩባር ወትራሱ በለጥከኝ። እኔ ስላማረብኝ ብቻ አቤት ፊት ላይ የነበረው ደስታ እኔም እንደዛው ሳልሆን አልቀርም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባጥን የቆጥን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጠዋል። እናቱን ለማስታመም ነበር ያቋረጠው። እናቱም አልተረፉም። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የደለላ ስራ እየሰራ ረዳትነት እየሞከረ ቀልጣው ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ ይሄ ሆነ ፋንታው። የፈራሁ የማይቀረው ጥያቄ ያስከተልኩ እኔ የምልህ አፍራንስ አለች? ዝም አለ ላሚን። እናም ቅሬታ የተቀላቀለበት ፈገግታውን እያሳየኝ አልሐምዱሊላህ ደህና ነች። 2 ልጆች ወልዳለች። እንዴት ያማምራሉ መሰለኝ። ግራ ገባኝ። ግራ መጋባቴን አይቶ ያለው ፎቅ የነሱ አንድ ሀብታም ባል አግብታ እየኖረች ነው። ከስር ያለው ትልቁ ፎቅ የሷ ነው። ወላሂ አምሮባታል። ከነ ቅሬታው ፈገግታ አቀረቀረ። ከረጅም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እምባው ጠብ ሲል አየሁት። አቅፌ ወደ ራሴ ያስጠጋሁት። ከልቤ ያዝኜ ነበር። እናም በቅፌ እያለ ድምፁን ቀንሶ እንዲህ አለ፣ አልሐምዱሊላህ አፍራህ ደህና ናት፣ አያታለሁ ዛሬም